በስልክ ብቻ የሚሰራ በጣም አሪፍ የሆነ የኦንላይን ስራ ይዤላችሁ መጥቻለሁ። ይሄ የኦንላይን ስራ ኢትዮጵያ ውስጥም ስለሚሰራ ዊዝድሮ የምታደርጉትም ደግሞ በቴሌብር በሲቢ እና እንዲሁም በተለያየ ባንኮች መቀበል ትችላላችሁ። በሞባይል ካርድ መልክም መቀበል የምትፈልጉ ሞባይል ካርድ መቀበል ትችላላችሁ። ስራውም ደግሞ በጣም ቀላልና አሪፍ የሆነ ስራ ነው። ሁሉም ሰው መስራት የሚችል ስራ ነው። አሁን ስራው እንዴት እንደምትሰሩ አፕሊኬሽኑን እንዴት እንደምታገኙና ውስጡ ደግሞ ምን እንደምትሰሩ ፖይንቶቹን እንዴት እንደምታገኙ አሳያችኋለሁ ማለት ነው። ይህንን ቪዲዮ እስከ መጨረሻ መከታተላችሁ እንዳይረሳ። ይህንን ቻናል ደግሞ ሰብስክራይብ እያደረጋችሁ ቪዲዮን ላይክ አድርጋችሁ ጀምሩት። አሁን ቀጥታ ወደ ቪዲዮ። አፕሊኬሽኑ ይሄን ይመስላል። በኢሜላችሁ ከፍታችሁ ወደ ውስጥ ስትገቡ እንደዚህ አይነት ኢንተርፌስ ታገኛላችሁ። በጣም ቀላልና ውስብስብ የሌለ አፕሊኬሽን ነው። ስራውን ደግሞ በጣም ቀላል ነው። እንግዲህ በመጀመሪያ ላይ እዚች ጋር ፕሮፋይል የምትለውን አንድ ጊዜ ነክታችሁ እዚች ጋር ሪደም ዩር ፖይንት ስላል እሱን አንድ ጊዜ ትነካላችሁ። ምን ይላል? 5000 ፖይንት ስትደርሱ 700 ብር ማውጣት ትችላላችሁ። በባንክና በሞባይል ካርድ መልክ መቀበል ትችላላችሁ ይላል። ፖይንታችሁም ደግሞ 7 ቀን ውስጥ ወደ አካውንታችሁ የሚገባ ይሆናል ይላል። እዚህ ጋር እንግዲህ በጣም ቀላልና አሪፍ የሆነ አፕሊኬሽን ነው። ሁላችሁም ገብታችሁ መስራት መጀመር አለባችሁ ማለት ነው። እንግዲህ እዚች ጋር ፊድ የምትለውን አንድ ጊዜ ነክተን እናያለን። እንደምታዩት ብዙ ሰዎች ስካን እያደረጉ ይገኛሉ። አሁኑኑ ከአንድ ደቂቃ በፊት እየተደረገ ነው ይሄ ማለት ነው። እንግዲህ የተለያዩ ፕሮዳክቶች ከመሬትም አንስቶ ሊሆን ይችላል እስካን እያደረጉ ፖይንታቸውን እየሰበሰቡ ይገኛሉ ማለት ነው። ይሄ ሁሉም ሰው እየሰራ ይገኛል። ሁላችሁም በጣም ቀላል ነው። ከመንገድ አይላንድ ምናምን አንስታችሁ እስካን እያደረጋችሁ መሄድ ነው። ምንም የሚከብድ ነገር የለም። እንግዲህ ይሄ ሁሉም ሰው እየሰራ ይገኛል ማለት ነው። ከኢትዮጵያ ነው። ይሄ ሁሉም እንደምታዩ ነው። የኢትዮጵያ ባንዲራ አለ። ሁሉም ከኢትዮጵያ ነው። ይሄው መጽሐፍ አለ። የተለያዩ ደብተርም ሊሆን ይችላል። ኦሞ አለ እዚህ ጋር። ሁሉም በቃ ኪአርኬ ኮድ ያለው እስካን እያደረጋችሁ ፖይንታችሁን መሰብሰብ ትችላላችሁ። ቀጥታ እስካን ለማድረግ ወደ ሲች ሆም የሚለውን እነካለን። እዚች ጋር እስካን ያደረጋችሁትን የሚሰጠው 20 እስካን ስታደርጉ አንድ ቢጅ ይባላል። አንድ ደረጃ ስታልፉ በደረጃ ፖይንታችሁ እያደገ ይሄዳል ማለት ነው። እኔ አሁን 18 እስካን አድርግ ያለው ነገር ግን 2 ይቀራኛል ቀጣይ ክፍያ ለመቀበል ማለት ነው። እንግዲህ እዚች ጋር እስካን የምትለውን ትነካላችሁ። ቀላልና አሪፍ የሆነ ስራ ነው። አይላንድም የተለያዩ ኪአርሲ ያለው ነገር ሊሆን ይችላል። ሁላችሁ እንደዚህ ያደረጋችሁ ፖይንታችሁን መሰብሰብ ትችላላችሁ። እዚች ጋር ደግሞ ሌላ ተጨማሪ ስራ አለ። እዚች ቦነስ ነው። ገብታችሁ የሚጠይቃችሁን ጥያቄ እየመለሳችሁ 2000 ፖይንት ማግኘት ትችላላችሁ። በቀን 2000 ፖይንት ይሰጣችኋል ማለት ነው። እዚች ጋር ደግሞ ሰርቪው አለ። አሁን እኔ 6 የሰርቪው ታስክ መጥቶልኛል ማለት ነው። 5 ፖይንት አለ። እዚች ጋር ገብቼ 5 ፖይንት መቀበል ይችላለሁ። እዚች ጋር ደግሞ 10 እያለ ይሄዳል ማለት ነው። ይሄን ቅድም ስለሰራው የለም ማለት ነው። እኔ አሁን እዚች ጋር ቅድም ስለሰራው 55 ፖይንት አለኝ። ነገር ግን እናንተ በስካን ብቻ ብዙ ፖይንቶች የምታገኙበት ነው። በአንድ ስካን እንግዲህ ይህን 20 ሲጨርስ 2000 ፖይንቱ ይሰጠኛል ማለት ነው። 2000 ከተቀበልኩ በኋላ ድጋሚ አሁንም ሌላ ፕሮዳክት ስካን እያደረጉ ፖይንቴን መሰብሰብ ይችላለሁ ማለት ነው። በጣም አሪፍና ቀላል ስራ ነው። በድጋሚም ደግሞ እዚህ ጋር ሰውን ኢንቫይት በማድረግ 5 ፖይንት ማግኘት ትችላላችሁ። ነገር ግን በጣም ትንሽ ስለሆነ እስካን እያረጋችሁ አሪፍ የሆኑ ፖይንቶችን መሰብሰብ ትችላላችሁ። እንግዲህ አፕሊኬሽኑን ለማግኘት ወደ ፕሌይ ስቶር ገብታችሁ ሳጋፖን ብላችሁ ሰርች አድርጋችሁ አውርዳችሁ መጠቀም ትችላላችሁ።